ከዚህ በኋላ ግን ቃል እንድትገባልኝ እፈልጋለሁ። ምንድነው ቃል እንገባልኝ? አንደኛ ነገር ከማንም ጋር ያለ እኔ ፍቃድ ወይም ለእኔ ሳታማክረኝ ከየትኛዋም ሴት ጋር ላትገናኝ ቃል ገባልኝ። የትኛዋ ሴት አይደለማ? ቆይ የትኛዋ ምናምን አትበለኝ። ገብቷል? ዛሬ ላይ ሴት ስለሌለ ነገ ላይ ሴት አይኖርም ማለት አይደለም። አንተ ሄደህባት የሚሆን እሷ መታብህም የሆነ ሰዓት ላይ ሴት ሊመጣብህ ይችላል። ግን ግልጽ ሆነ ለእኔ መናገር መቻል አለብህ። ገባህ? እኔ ህይወቴ ላይ ወንድ ሲመጣ አንተ እንደብቀሃለሁ፣ ነግርሃለሁ አይደለም? ታውቃለህ። ከዚህ በፊት እንኳን እሺ ስህተቶች ነበሩ። እኔ እናንተን ፍቅር ስላልጀመርን በቃ ይሁን ተባለ። እሺ ተው፣ ችግር የለውም። ግን እኔ እናንተ ፍቅር ከጀመርን በኋላ ደግሞ ከዚህ በኋላ እንዲሆን የምፈልገው አንደኛ ነገር ግልጽ እንድትሆንልኝ እፈልጋለሁ። በቃ ዋናው ነገር እሱ ነው። ሁለተኛ ነገር ደግሞ የምትወስናቸውን ውሳኔዎች ለብቻ አታድርጋቸው። እኔን አማክረኝ፣ እንደዚህ ላደርግ ነው ሀይሚ እና ምን ይመስልሻል በለኝ። እንደዚህ አደርጋለሁ ተቀበይ ማለት የለብህም። አንተ የወሰንከውን ውሳኔ እኔ ግዴታ መቀበል አለብኝ ማለት አይደለም። ግዴታም የለብኝም። ገብቶሃል? አማክረኸኝ ግን ለወሰንከው ውሳኔ መቀበል ግዴታ አለብኝ። ምክንያቱም አማክረኸኛል፣ አማራጭ ሰጥተኸኛል። አማራጭ መርጬ ደግሞ ላማከርከኝ ምክር አንዱን ተቀብዬ ውሳኔህን ማክበር የኔ ግዴታ ነው። ግን ዝም ብለህ ከመሬት ተነስተህ በስሜታዊነት ወይም ደግሞ የሆነ ዝም ብለህ በዘፈቀደ ለወሰንከው ውሳኔ እኔ ተቀብዬክ እንድኖርም አትግፋል እና ቃል ግባልኝ። እዚህ በኋላ ቤት ነው የምቀርበው። ሁሉም በቃ ቃል ግባልኝ። በተለይ ደግሞ ያለ እኔ ፍቃድ እኔ ሳላቅ ሴት እንዳታገኝ። እኔ ሳላቅ ሴት ስላገኘት ነው እዚህ ሁሉ ጦስ ውስጥ የተገኘ ነው አይደል? ምንም በማያገባ ማሳወቅ ራሱ እኮ አልችልም ነበረ እኮ። እሺ ማሳወቅ አልችልም ነበረ። ለምን? እኔ ፍቅረኛ ስላልሆንኩ። ለምን? በዙ አይደለም እኔ እና አንቺ የነበርንበት ሁኔታ ነው። እሺ የነበርኩበት ሁኔታ ይሁን፣ ግን አለ አይደለ? በቃ እሺ አግባብ ካልሆነ ማግኘትም የለብህም። ገብቶሃል? እዚህ ጋር ከሀይሚ ጋር ተጣላን፣ ስለዚህ ሌላ ሰው ማግኘት አለብኝ ማለት የለም። በዛው አይደለም። እንደዛ ከሆነ ደግሞ በእርግጠኝነት ያኔ ራሱን አሁን ስላለፈው ማውራት ፈልጌ ሳይሆን ያኔ እንደዚህ አስበህ ቢሆን እኔ እናንተ ተጣለና እንታረቃለን በቃ ብለህ አስበህ ቢሆን ኖሮ አታገኝም ነበረ ማንንም። እና አርቀህ ማሰብ መቻል አለብን። እውነቷን ነው። ሴት ልጅ ደግሞ አስተዋይ ነች፣ ማዳመጥ አለበት እሷ የምትለውን ነገር። ልክ ነሽ።